ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች፣ ፊደል አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር ይደውሉ። በማንኛውም ሰዓት መማር ይችላሉ። እሺ፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት አማርኛን እንዴት በእንግሊዘኛ ተክተን በቀላል መንገድ መናገር፣ መጻፍ፣ ማንበብ እንችላለን የሚለውን አብረን እናያለን ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን። የመጀመሪያው ምን ይላል? ደህና አደርክ። ደህና አደርክ የሚለውን እንዴት በእንግሊዘኛ እንጻፈው ወይም እናንብበው የሚለውን አብረን እናያለን። እንግዲህ ዲኢን እንደ ደ ማንበብ፣ ዲኢን እንደ ደ፣ ኤንኤን እንደ ና፣ ደና፣ ኤን እንደ አ፣ ኤን እንደ አ፣ ዲኢን እንደ ደ፣ አርን እንደ ር፣ ኬን እንደ ክ። ደህና አደርክ፣ ደህና አደርክ። ይሄኛውስ ምን ይላል? ሰላም ነው፣ ሰላም ነው። ኤስኢን እንደ ሰ፣ ኤልኤን እንደ ላ፣ ኤምን እንደ ም፣ ሰላም፣ ሰላም። ኤንኢን እንደ ነ፣ ኤንኢን እንደ ነ፣ ዳብሊውን እንደ ው፣ ነው፣ ሰላም ነው፣ ሰላም ነው። ይሄኛውስ ምን ይላል? እንዴት ነህ፣ እንዴት ነህ። ኢን እንደ ኢ እናነባዋለን። ኤንን እንደ ን፣ ዲኢን እንደ ዴ፣ ቲን እንደ ት። እንዴት፣ እንዴት። ኤንኢን እንደ ነ፣ ኤንኢን እንደ ነ፣ ኤችን ለብቻዋ ህ፣ ህ። እንዴት ነህ፣ እንዴት ነህ። ይሄኛውስ ምን ይላል? እንዴት ነሽ፣ እንዴት ነሽ የሚለውን እንዴት እናንብበው? ኢን እንደ ኢ፣ ኤንን እንደ ን፣ ዲኢን እንደ ዴ፣ ቲን እንደ ት። እንዴት፣ እንዴት። ከዛ ኤንኢን በአንድ ላይ ነ፣ ኤስኤችን ሽ፣ እንዴት ነሽ፣ እንዴት ነሽ። ይሄኛውስ ምን ይላል? ሁሉ ሰላም፣ ሁሉ ሰላም። ኤችዩን እንደ ሁ፣ ኤልዩን እንደ ሉ፣ ኤችዩን እንደ ሁ፣ ኤልዩን እንደ ሉ። ሁሉ አልን። ከዛ ኤስኢን ሰ ማለት ኤስኢን ሰ፣ ኤልኤን እንደ ላ፣ ኢምን እንደ ም፣ ሰላም። በአንድ ላይ ሁሉ ሰላም፣ ሁሉ ሰላም ስንል በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ይሄኛውስ ምን ይላል? ደህና ነኝ፣ ደህና ነኝ። ዲኤን እንደ ደ፣ ኤንኤን እንደ ና፣ ደና፣ ኤንኤን እንደ ነ፣ ጂኤን እዚህ ጋር እንደ ኝ፣ ጂኤን እንደ ንኝ ነው የሚጻፈው እዚህ ጋር ማለት ነው። ጂኤን ኝ ለማለት ነው። ስለዚህ ደህና ነኝ፣ ደህና ነኝ። ወደ ቀጣዩ ስንሄድ ምን ይላል? የኔ አባት፣ የኔ አባት። ዋይ ኢን በአንድ ላይ የ ብለን ማንበብ፣ የ፣ ኤንኤን እንደ ን፣ እንዲቅርታ እንደ ኔ፣ ኤንኤን እንደ ኔ፣ የኔ፣ የኔ፣ ኤን እንደ አ፣ ቢኤን እንደ ባ፣ ቲን እንደ ት፣ ቲን እንደ ታ ነበብን። አባት፣ አባት፣ የኔ አባት፣ የኔ አባት። ይሄኛውስ ምን ይላል? የእኔ እናት፣ የእኔ እናት፣ የኔ እናት የሚለውንስ እንዴት እናንብበው? ዋይኢን እንደ የ፣ ዋይኢን እንደ የ፣ ኤንኢን እንደ ኔ፣ ኤንኢን እንደ ኔ፣ የኔ፣ ኢን እንደ እ፣ ኤንኤን እንደ ና፣ ቲን እንደ ት፣ ቲን እንደ ት አነበብን። ስለዚህ የኔ እናት፣ የኔ እናት። ይሄኛውስ ምን ይላል? የኔ ንጉስ፣ የኔ ንጉስ፣ የኔ ንጉስ የሚለውንስ እንዴት እናንብበው? ዋይኢን እንደ የ፣ ዋይኢን የ፣ ኤንኤን እንደ ነ፣ ይቅርታ እንደ ኔ፣ የኔ፣ የኔ። ከዛ ኤንአይን እንደ ን፣ ጂዩን እንደ ጉ፣ ኤስን እንደ ስ ማንበብ። ስናነበው የኔ ንጉስ፣ የኔ ንጉስ፣ የኔ ንጉስ። ይህኛውስ ምን ይላል? የኔ ንግስት፣ የኔ ንግስት። ዋይኢን እንደ የ፣ ኤንኢን እንደ ኔ፣ የኔ። ከዛ ኤንአይን እንደ ን፣ ጂአይን እንደ ግ፣ ኤስን እንደ ስ፣ ቲን እንደ ት ማንበብ። የኔ ንግስት፣ የኔ ንግስት። ይሄኛውስ ምን ይላል? የኔ ውድ፣ የኔ ውድ።
ዋይ ኢን እንደ የ ማንበብ ዋይ ኢን እንደ የ፣ ኤን ኢን እንደ ኔ የኔ የኔ። ከዛ ዳብሊው አይን በአንድ ላይ ው ብለን ማንበብ፣ ዲኢን በአንድ ላይ ድ ማለት የኔ ውድ የኔ ውድ። ያ ይሄኛውስ ምን ይላል? የኔ ፍቅር የኔ ፍቅር። ዋይ ኢን እንደ የ፣ ኤን ኢን እንደ ኔ። ከዛ የኔ አለን ኤፍ አይን እንደ ፍ፣ ኬ አይን እንደ ቅ፣ አርን እንደ ር ማንበብ ፍቅር የኔ ፍቅር የኔ ፍቅር። ያ እንደዚህ እያደረግን በቀላሉ እንግሊዘኛን አቀላጥፈን መናገር ሆነ መጻፍ ማንበብ እንችላለን። አሁን ዛሬ ያየ ነው አማርኛን እንዴት በቀላል መንገድ በእንግሊዘኛ ተክተን ማንበብ መጻፍ እንችላለን የሚለውን አይተናል ማለት ነው። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ማየት መከታተል፣ ሁሌ የምንለቃቸው ቪዲዮዎች እንዲደርሳችሁ እስከ መጨረሻው ማየት መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ